ይህ የሄኖክስ ግሎባል መልቲሚዲያ የዩቲዩብ ቻናላችን ነው። አንዳንድ ማህበራዊ ጉዳዮችን የምንዳስስበት የዩቲዩብ ቻናላችን ነው። ቻናላችንን ለማገዝ ሰብስክራይብ በማድረግ የደውል ምልክቷን በመጫን እንጀምራለን። እንግዲህ በዛሬው ዝግጅታችን የምናየው ሰሞኑን ኢትዮጵያ ውስጥ በተካሄደው የኤምኤምኤ ውድድር እና በዛ ዙሪያ ላይ በተፈጠሩ አንዳንድ ውዝግቦች ላይ ነው። እንግዲህ እንደሚታወቀው ይህ የኤምኤምኤ ወይም ደግሞ ሚክስድ ማርሻል አርት ውድድር የተካሄደው ጆኒ እና ንቃተ ህሊና መካከል ሲሆን ከውድድሩ በፊት በሁለቱም ተወዳዳሪዎች መካከል ከፍተኛ የሆኑ የቃላት ጦርነት የነበረው ነው። ለዚህ ውድድር ሁለቱም ተፋላሚዎች ረዘም ላሉ ወራት እንግዲህ የተለያዩ የአካል ብቃት ዝግጅቶችን ሲያደርጉ ቆይተዋል። የውድድሩ ቀንና ሰዓት ደርሶ እንግዲህ ወደ መፋለሚያው ስፍራ ወይም ደግሞ ኬጅ ውስጥ በገቡ ሰዓት ሁሉም ሰው ሲጠብቀው የነበረውን ከፍተኛ የሆነ ፍልሚያና ትንቅንቅ ሳና እየቀረን ሲሆን ጆኒ በሚገርም የቴክኒክ ብቃትና በተወሰኑ ደቂቃዎች ውስጥ ንቃተ ህሊናን ነጥብ ሊያስጥለው ወይም ሊያሸንፈው ችሏል ማለት ነው። እንግዲህ በየጎራው ማለትም ከሁለቱም ተፋላሚዎች በስተጀርባ ብዙ ደጋፊዎችና ተመልካቾች የነበሩ ሲሆን አንዳንድ የተለያዩ ግለሰቦችም ገንዘብ በማስያዝ ወይም ደግሞ በመመደብ ጆኒ ያሸንፋል፣ ንቃተ ህሊና ያሸንፋል ብለው ፉክክር ውስጥ የገቡ ሰዎችም ነበሩ። የተለያዩ አካላትና ሚዲያ ሰዎች ቲክቶከሮችም ጭምር ያስያዙትን ገንዘብ ሲበሉ ወይም ደግሞ ኪሳራ ሲደርስባቸው የተመለከትን ሆኗል ማለት ነው። እንግዲህ በየጎራው ማለትም ከሁለቱ ተፋላሚዎች በስተጀርባ ብዙ ደጋፊዎችና ተመልካቾች የነበሩ ሲሆን አንዳንድ ግለሰቦችም ገንዘብ በማስያዝ ወይም በመመደብ እስከ 1 ሚሊዮን ብር ድረስ ኪሳራ ውስጥ የገቡም የሶሻል ሚዲያ ሰዎችና ቲክቶከሮችም መኖራቸውን የተመለከትንበት አጋጣሚም ተፈጥሮ ነበር። እንግዲህ ውድድሩ በጆኒ አሸናፊነት ተጠናቆ ያ ሁሉ ግርግርም አልፎ አሸናፊ የሆነው ጆኒ ሌላ ውድድር ማድረግ እንደሚፈልግ ያሳወቀበት አጋጣሚና ሁኔታዎችም ነበሩ። በቀጣይ እንዲፋለመው ወይም ደግሞ አብሮት እንዲወዳደር የፈለገው ሰው ሴዶ ነው። ሴዶ ማርሻል አርትን እንግዲህ ሁላችንም በማህበራዊ ሚዲያ ላይ የምናውቀው በተለይም ደግሞ ቲክቶክ በሚባለው ፕላትፎርም ላይ የተለያዩ ስፖርታዊ እንቅስቃሴዎችን በማድረግ ይታወቃል። ከዛም አልፎ እኔ ኢትዮጵያ ውስጥ በኤምኤምኤ ወይም ደግሞ በሚክስድ ማርሻል አርት የሚመጥነኝ ወይም ደግሞ ሊፎካከረኝ የሚችል ሰው የለም በማለት የሚገኝ ሲሆን ለቀጣይ የኤምኤምኤ ውድድር እንዲሳተፍ ጥሪ ተደርጎለታል። ጆኒም እሱን መግጠም እንደሚፈልግ በተለያዩ አጋጣሚዎች ያሳወቀ ሆኗል ማለት ነው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየ ጆኒ ተብዮ ወይም እንቁራሪቷ ማለት ከ5 ሰከንድ በላይ እኔ ጋር ከቆየ በቃ እኔ ልዋረደ። ሴዶ ይህንን ውድድር ለመሳተፍ በቅድሚያ ሊከፈለው የሚገባ ገንዘብ መኖሩን ያሳወቀ ሲሆን እሱም በኢትዮጵያ እስከ 10 ሚሊዮን ብር ቅድሚያ ወደ አካውንቱ እንዲገባ የጠየቀባቸው አጋጣሚዎች ነበሩ። ብዙ ሰዎች ግን ሴዶ ይህንን ነገር የጠየቀው ፈርቶ ነው ወይም ደግሞ ውድድር ማድረግ አልፈለገም በማለት የተለያዩ አስተያየታቸውን እየገለጹ ይገኛሉ። ከዛም በተጨማሪ እንግዲህ ጌች ወይም ደግሞ ጌታቸው መለሰ የስዊት ቦክስ ባለቤትና መስራች ይህንን ውድድር ሊደግፍ እንደሚችል እና ሴዶን ጥሪ እያደረገለት ይገኛል። ጌቾ ወጣቶችን ስፖርታዊ እንቅስቃሴ እንዲያደርጉና እንዲሳተፉ ከፍተኛ አስተዋጽኦ ካላቸው ሰዎች መካከል ግንባር ቀደም ሲሆን እሱም ስፖርታዊ እንቅስቃሴዎች ላይ በመሳተፍ የምናውቀው ጠንካራና ትጉ ወንድማችን ነው። ሆኖም ኤምኤምኤ ውድድር የጀርባ አጥንት በመሆን ከፍተኛ እገዛ እያደረገ የሚገኝ ሲሆን ለዚህም ውድድር እስከ 5 ሚሊዮን ብር ኦፈር ሊያቀርብ እንደሚችል የተናገረባቸውም አጋጣሚዎች ነበሩ። በስተመጨረሻም በዚህ ጉዳይ ላይ የራሴን አስተያየት ሳስቀምጥ እንግዲህ ሴዶ በጣም አስተዋይና አርቆ አሳቢ ነው ብዬ አስባለሁ። ምክንያቱም በዚህ ውድድር ላይ መሸነፍና ማሸነፍ የሚባል ነገር አለ። ሴዶ ይህንን ውድድር ሊያሸንፍ ከቻለ ከፍተኛ ክብር፣ ተቀባይነትና በርከት ያለ ገንዘብ ሊያገኝ እንደሚችል ታወቅ ነው። ሆኖም የመሸነፍ እጣ ከገጠመው ግን እዚህን ሁሉ ነገሮች እንደሚያጣና ከሶሻል ሚዲያ
ሊጠፋ መሆኑን በዚህ ምክንያት የገቢ ምንጩም ሊቀንስ እንደሚችል አስቀድሞ ያሰበው ይመስለኛል። ለዚህም አልሳተፍም ከማለት ይልቅ እስከ 10 ሚሊዮን ብር በቅድሚያ እንዲሰጠው በመጠየቅ ውድድሩ እንዳይደረግ መሰናክል መፍጠር የፈለገ ይመስላል። በዚህ ዙሪያ ላይ የእናንተስ አስተያየት ምን ይመስላል? ኮሜንት መስጫው ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ በማድረግ የዛሬው ዝግጅታችንን በዚህ እናጠናቅቃለን። ስለተከታተላችሁኝና ስላዳመጣችሁኝ አመሰግናለሁ።